ደህና ዋላችሁ። ለምን ስለምወደው ነገር አናወራም ብዬ አስቤ ነው። በጣም ኳስ ማየት እና በጣም መጽሐፍ ማንበብ የምወድ ሰው ነኝ እኔ እና ለምን ስለ አንዱ አናወራም ብዬ አሰብኩ። ሰው ስላነበበው መጽሐፍም ሲነግረኝ እኔም ስላነበብኩት መጽሐፍ ሰው ሲጠይቀኝ በጣም ነው ደስ የሚለኝ እና ልክ የሆነ መጽሐፍ አንብቤ ስጨርስ ሴቶች በማርያም በጣም ደስ የሚል ታሪክ ነው ልንገራችሁ ነው ብዬ ነው አስጨንቄ ማሰማቸውና ለምን ከእናንተስ ጋር አናወራውም ብዬ አሰብኩ። እጄ ላይ ያሉት መጽሐፎች አብይ ጾም ውስጥና ጾም ከተፈታ በኋላ ያነበብኳቸው 7 መጽሐፎች ናቸው እና A Thousand Boy Kisses by Talcott። ይሄ I like this book, it's so deep። ገና ሳስበው ራሱ ልቤ አልዳነም። እውነት በጣም ያስለቀሰኝ ይሄ መጽሐፍ። እንደዚህ አይነት full of love እና full of pain የሆነ መጽሐፍ አንብቤ አላውቅም። ብዙ የሚያስለቅስ መጽሐፍ አንብቤ አውቃለሁ። ይሄ በቃ ዲፕ ነው። በጣም ነው ደስ የሚለውና ይሄንን መጽሐፍ ታነቡ እንዴት ስለ እያንዳንዷ ነገር ግሬትፉል እንደምትሆኑ ጋይስ ያው ነው አይዲያ። ብቻ አንብቡት። በጣም ነው ደስ የሚለው ይሄ መጽሐፍ። Reminders of Him። ይሄም it's deep love, forgiveness, second chance ምናምን ነው። በጣም ኢሞሽናል አድርጎኝ ነበረ፣ ግን ሃፒ ኤንዲንግ ስለሆነ ደስ ይላል። ሞር ልጅ ያለው ሰውና እናት የሆነ ሰው ደግሞ ከኔ በላይ ኢሞሽናል የሚያደርገው ይመስለኛል። ፊልም አለው አይ ቲንክ። ይሄ መጽሐፍ አዲስ አይደል አሁን ወጥቷል፣ ግን ፊልሙን አላየሁትም እስካሁን። መጽሐፉ ግን በጣም ነው ደስ የሚለው። ኮሊን ሀቨር የኔ ፌቨራይት ኦተር ናት። I like her books። Picking Days on Sunday I think overrated ሆኖብኛል ለኔ። ቲክቶክ ላይ ሲያወሩ አይቼ በጣም ለማንበብ ጓጉቼ ነበረ እና ምንም አዲስ ነገር የለውም። አንድ ቀን የጨረስኩት 280 ምናምን ፔጅ ነው። በጣም ሾርት ነው፣ ግን ምንም አዲስ ነገር የለውም። ስሎ ነው ምናምን፣ ግን የሚወደው ሰው ሊኖር ይችላል። anyway እነዚህ አብይ ጾም ውስጥ ያነበብኳቸው መንፈሳዊ መጽሐፎች ናቸው። የቀሲስ ታምራት ውቤ በጣም የምወዳቸው አስተማሪ ናቸው እና ትወደኛለህ ሁለቴን ያነበብኩት። እውነት በጣም ደስ የሚለው ፋና ቅዱሳን አለ፣ ፍቅር አለ፣ የበረሃኛው መልስ አለ። አይ ቲንክ ቀሲስ ታምራት ውቤ 5 መጽሐፍ ነው ያሏቸው፣ ግን 4 ነው እስካሁን ያነበብኩት። ሊትራሊ ባይብል በሚገባን ቋንቋ በምሳሌ በጣም ደስ በሚል ሾርት በሆነ መልኩ ነው የተጻፉትና በጣም ነው ደስ የሚሉት። እውነት ደጋግማችሁ ነው የምታነቧቸው። መንፈሳዊ መጽሐፍ ደጋግሜ ያነበብኩት የዲያቆን ሄኖክ ኃይሌን መጽሐፍ ነው፣ ግን ይሄ በጣም ደስ የሚሉት እና ሌላ ብዙ መጽሐፎች ሰጀስት አደርጋችኋለሁ ከዚህ በፊት ያነበብኳቸው ምናምን። እናንተም ስለምትወዱት መጽሐፍ ንገሩኝ እና ደህና አምሹ። ወዳችኋለሁ።